ወቀይቱኩ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛ አብጽሐነ እስከ ዛቲ ሰዓት። ከሁሉ አስቀድሞ ያለፈውን የጨለማ ዘመን፣ ያለፈውን የመርገም ዘመን፣ ያለፈውን የዕዳ ዘመን እነሆ በምህረትና በታላቅ መለኮታዊ ስልጣን አሳልፎ ደግሞም ምህረትን ያገኘንባት ጽድቅን በተረከብንባት ለዚች ለአዲሲቱ ልዩ ለሆነችው ለከበረችው ዕለት ያደረሰን ከማድረስም ባሻገር እንድናመልከውና እንድናከብረው ከሩቅና ከቅርብ የሰበሰበን በዚህ ታላቅ ተራራ በቅዱሱ መቅደስ በአውደ ምሕረቱ የሰበሰበን ልዑል አምላካችን ታላቁ ጌታችን ክብር ምስጋና ለስም አጠራሩ ይሆንለት። እንኳን አደረሳችሁ። ክቡር መላከ ገነት ልዑል ስብሐት የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ የዚህ ታላቅ ሕዝብ መንፈሳዊ አባት፣ ክቡር ላኢከ ወንጌል መምህር ለሜሳ ምልኬሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የታላቁ የቅድስተ ሥላሴ መንፈሳዊ ዩኒቨርሲቲ የነገረ መለኮት ምሩቅና በሰበታ ሐዋስ ወረዳ ቤተ ክህነት የወረዳ ቤተ ክህነቱ የስብከተ ወንጌል ኃላፊ፣ ክቡር ላኢከ ወንጌል መጋቤ ወንጌል መምህር ሄኖክ ታየ የዚሁ የታላቁ የመንፈሳዊ ዩኒቨርሲቲያችን ምሩቅና የዚሁ የወረዳው ቤተ ክህነት የሰንበት ትምህርት ቤት ማደራጃ ክፍል ኃላፊ፣ እጅጉን የምንወዳቸው መጋቤ አእላፍ ወንድማችን እነሆ በመላው ዓለም ያለችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በወንጌል አገልግሎት በማገልገል ላይ ያሉ ወንድማችን የአድባራትና የገዳማት አለቆች፣ መምህራነ ወንጌል፣ ዘማሪያን፣ እግዚአብሔር የዕድሜን ካባ የሽበትንም ዘውድ ያጎናጸፋችሁ አረጋውያን አባቶችና እናቶች፣ የቤተ ክርስቲያን ጌጥ የሆናችሁ ወጣቶች፣ ሕፃናትም ጭምር በኃያሉ አምላካችን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ስለ ዛሬይቱ ቀን ደረሳችሁ? መመስገን የባህሪው የሆነ አምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዛሬው ዕለት አምላክን ያየንባት መስታወታችን ለቃል ርደት ለሥጋ እርገት መሰላል የሆነች የምስራችሁ ወንጌል የተነበበባት አትሮኖሳችን እማምላክ ወላዲት አምላክ ድንግል ማርያም የእናትነት ፍቅሯ በልባችን ውዳሴ ምስጋናዋን ደግሞ በአንደበታችን ጌታ መንፈስ ቅዱስ ያብዛልን። በድጋሚ እንኳን አደረሳችን። ውላሰሜ ውቱባ መሌ ከናቤ ኢቲ መገላናት አኩቲን ከለካዬ አርዲ በሎ ከና ገላን ረት ከንድሪርሴ ረድደር መኬኛት የከኬኞ ዱንትን ለኮፍኔ በረዱከና በረአባርሳ በረሃማሰነኑ ደበርሴ ጉያ አራራ ከናን ከኑገ ወልተጄ ብፈማ ከነጥ ከወልትኑ ቀቤ ዋቅኒ አቦሊ ኬኘ ድራኒ ዋቅኒ ሁንደ ኬኛ በቃንሳ ሄዶ ለፋብ ሰሚረት ከኔ ብፈሜፍ ተንገለቶን ያተው በገስኔንገ በገጌሰን ለሕዝብ ሁሉ የሚሆን ታላቅ ደስታ። እስኪ ሁላችሁ እችን ቃል ከኔ ጋር በሉ። ለሕዝብ ሁሉ በሉ የሚሆን ታላቅ ደስታ ሰበሁንዱማፍ ከንተኡ ገመቹ ጉዳ። እንግዲህ ኃይለ ቃሉን ተመዝግቦ የምናገኘው
በቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ሲሆን የትምህርቱን መሰረታዊ ዓላማ ስለ ታላቁ ደስታችን በዘርና በቋንቋ ሳይከፋፍለን ደሃና ባለጸጋ ሳይለን ገጠር ከተማ የሰለጠነ ያልሰለጠነ ሳይለን ለዓለም ሁሉ ደስታ ስለሆነው ነገር የምንነጋገርበት ዕለት ነው። ይህንን ዕለት ያሳየን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህንን ኃይለ ቃል በርዕስነት ያነሳነውን ኃይለ ቃል የተናገረው ታላቁ የእግዚአብሔር መልአክ ነው። እነሆ በቤተልሔም በይሁዳ አንድ ክስተት ተከሰተ። ይህም ክስተት ቀደም ብሎ በኦሪት ዘፍጥረት ምዕራፍ 3 ላይ የሰው ልጅ ከክብሩ ተዋርዶ ስለነበረ የሰው ልጅ ከነበረበት ደስታውን ተነጥቆ ስለነበረ የሰው ልጅ ከክብሩ በርደተ መቃብር ላይ ርደተ ገሃነመ እሳትን በሕይወቱ ላይ ስላስተናገደ ስፍራውን የሰው ልጅ ስለለቀቀ የሰው ልጅ በፀሐይ ጠውልጎ በነፋስ ደግሞ ረግፎ በእግር የሚረገጠውን ቅጠል ስለለበሰ የጸጋ ግምጃ ቤት የሆነው እነሆ ከሦስቱ አካል አንዱ የሆነ እግዚአብሔር ወልድ የሰውን ልጅ ጸጋ ሊያለብስ የሰውን ሥጋ የለበሰበት ዕለት ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ በምዕራፍ 2 ከቁጥር 6 ጀምሮ እስከ 8 ስንመለከት እነሆ ከላይም ሳይጎድል ከታችም ሳይጨምር የእኛን የሰዎችን ሥጋ መልበሱን ሲያጠይቅ የባሪያን መልክ ይዞ ይላል። ልብ አድርጉ ወገኖች፣ እኛ የሰው ልጆች በእግዚአብሔር እጅ በአምሳለ እግዚአብሔር ተፈጥረናል። እግዚአብሔርም አለ ይልና ሰውን በመልካችን ደግሞም እንደ ምሳሌያችን ምን እናደርጋለን? እግዚአብሔር እንፍጠር የሚለው ቃል የብዙ ቃል ነው። ይሄም እግዚአብሔር አለ ሲል አንድነቱን ነው። ኑ ብሎ ሲል ደግሞ ኑ አንድ ፊደል ስትሆን ትርጓሜዋ ብዙ ነውና ሶስትነቱን ሲገልጥ ሰውን በመልካችን እንደ ምሳሌያችን። ማንን ነው የምንመስለው? ንገሩኝ፣ ማንን ነው የምንመስለው? ልጅ ሲወለድ ማንን ይመስላል? ወላጅ አባቱን አትሉኝ? ማንን ይመስላል? አባቱን ይመስላል። ምናልባት በመልክ ከእናቱም ሊካፈል ይችላል፣ ከአባቱም ሊወስድ ይችላል። ዲኤንኤ ምርመራ ግን ቢደረግ ልጅ ማንን ይመስላል? አረ ከፍ አድርጎ አጎቱን አባቱን ይመስላል። ማ አረ ንገሩኝ፣ ማ ልክ ልጅ በደም አባቱን እንደሚመስል እኛም በመልካችን አባታችን አምላካችን እግዚአብሔርን መስለን ተፈጥረናል። ይህንን መልካችንን ነው ዲያብሎስ ያሳጣል። እግዚአብሔርን የመምሰላችን ጉዳይ በምን እግዚአብሔርን መሰልን ያልን እንደሆነ ዘላለማዊ ሕይወት ነበረን። እግዚአብሔር በባህሪ መለኮቱ ዘላለማዊ ነው። ዘላለማዊነታችንን ነጠቀን። እኛ ጻድቃን ሆነን እንድንኖር ጽድቅ የእግዚአብሔር የባህሪ ገንዘቡ ነው። ጽድቃችንን በመርገም ለወጠብን። መልካችንን እንዲያርጎ ነው ያሳጣን። እኛ በቅድስና የባህሪ አምላካችን እግዚአብሔር ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ እንደሆንኩ እናንተ ምን ሁኑ? ቅዱሳን ሁኑ ብሎ ሰጥቶናል። ዲያብሎስ ግን ቅድስናችንን አረከሰብን። መልካችን ስለተበላሸ መልካችንን አተን ከአምላካችን ተለይተን እግዚአብሔርን የሚያህል አምላክ ጌታ ገነትን የምትመስል ቦታ ተነጥቀን የሰው ልጅ እግዚአብሔር በገነት ውስጥ ተመላልሶ ሰውን ፈለገ ይላል። መድኃኒዓለም ዛሬም የጠፉትን ይፈልግልን። ብዙ ነገር ጠፍቶብናል አይደለም? አዎ፣ እሱ ፈልጎ ያገኛል። እኛ ራሳችንን ፈልገን ማግኘት አንችልም፣ እሱ ግን ያገኘናል። በገነት ውስጥ ኦሪት ዘፍጥረት ምዕራፍ 3 ቁጥር 8 ላይ እግዚአብሔርን በገነት ውስጥ ተመላለሰና አዳም 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 ወዴት ነህ አለው።
ክርስቲያኖች ጥያቄ ዛሬም ድረስ እግዚአብሔር እየጠየቀ ነው። ያላችሁበትን ስፍራ በደንብ በጥንቃቄ ለዩ። ስፍራ ብዬ ስላችሁ ሕይወታችሁ፣ አኗኗራችሁ፣ አካሄዳችን፣ አኗኗራችን ምን ይመስላል? እግዚአብሔር የሚነግስብን እግዚአብሔር የሚከብርብን ነን ወይ? ምን ውስጥ ነን ያለነው? የት ነን ያለነው የሚለውን ነገር ማየት ያስፈልጋል። አዳም አዋቂ አእምሮ እግዚአብሔርን የሚመስል ተቆጪ አእምሮ ነበረውና እንደ እንስሳ አልነበረምና የገባበት ቦታ እግዚአብሔር የማይከብርበት ብሎም እግዚአብሔር እሱን ያላስቀመጠበት ስፍራ መሆኑ ሲገባው በእግዚአብሔር ፊት ክፉ ዜና አወራ ይላል። ምን አይነት ዜና? ክፉ ዜና። ምንድነው ክፉ ዜና ካላችሁ፣ እኔ ተዋርጃለሁ፣ እርቃኔን ሆኜ ቅጠል ለብሻለሁ። እርቃን ከመሆን መድኃኒዓለም ይሰውራል። የጸጋ እርቃን፣ ከጸጋ መራቆት፣ ከልጅነት መራቆት፣ ከስብዕና መራቆት፣ ከበረከት መለየት፣ ከዚህ እግዚአብሔር ይሰውራል። ዋቀዮ አዳሚን ጀነተ ኬሰ በርባዴ አዳም አዳሜ ሰጅርታ የሮት እንጅሩ ያ ዋቀዮ በከትነ ኬሰ ረት እንጅሩ አኒ ሰልበዴ እንጅራ አኒ መነኪ ይራ ጎዳኔራ ኡልፍነኪ ይራ ገድሁኤራ ሌጣኮ ተኤ እንጅራ ከበጅር ነረንጅሩ ባላ አዱትን ጮለጉ ቅሌንሳን ሀርጨው ኡፈዴራ ሄደ የሮ ከነዋቀዮ አዳሚፍ ቤለመ ሴናንሳ ዴራራ ባየን ከሰረኩ መቤክተኑ እግዚአብሔር የምህረት ቀን ቀጠለ። እልል በሉ እስኪ ባክህ እግዚአብሔር በሉ እስኪ ምህረትን የሚያደርግበት ሰውን የሚያቀርብበት ቀን ቀጠለ። የዘመኑ ፍጻሜ ደረሰ። በዚያ ዘመን እነ ኢሳይያስን የሚያክሉ ታላላቅ ነቢያትም ተነሱ። እነዚህ ነቢያት ጽድቃችን እንደ መርገም ጨርቅ ተቆጠረብን፣ ሰማይ እንደ መጅ ተደፋብን አሉ። በጨለማ ውስጥ ተዋጡ። የሰው ጽድቅ መርገም መስሎ ታየ። ምክንያቱም ሰው ከእግዚአብሔር ልጅነት ተላቆ የዲያብሎስ ባሪያ ሆኗልና። ይህም ባርነት በአንቀጸ እስራኤል ሲነግረን ኦሪት ዘሌዋውያን ምዕራፍ 26 ቁጥር 13 ላይ የባርነታችሁን ቀንበር ሰብሬዋለሁ አለ እግዚአብሔር። የምናችሁን ቀንበር ነው ያለው? ሁለት ቀንበር አለ። እግዚአብሔር የፍቅርን ቀንበር ሲያሸክመን፣ ዲያብሎስ ደግሞ የጥላቻን ቀንበር ያሸክመናል። እግዚአብሔር የቅድስናን ቀንበር ሲያሸክመን፣ ዲያብሎስ ደግሞ የእርኩሰትን ቀንበር ያሸክመናል። እግዚአብሔር የልጅነትን ሲሰጠን፣ ዲያብሎስ የባርነት ሰጠን። ብቻ የዲያብሎስ ስልጣን የሚያበቃባት እስከ ዛሬይቱ ዕለት ኃያላኑ እነዛ ቅሩበ እግዚአብሔር የሆኑ እጅህን ከአርያ አምላክ እያሉ እነ ቅዱስ ዳዊት ልበ አምላክ የተባሉ እግዚአብሔር በአብርሃም ዘር በኩል እነሆ የመላእክትን ሥጋ አልነሳም፣ የመላእክትን አካል አልነሳም፣ የአብርሃምን ዘር ነሳ እንደተባለ በአብርሃም በኩል እግዚአብሔር የሰውን ልጅ እንደሚታደግ በአዳም የተረገመው ምድር በአብርሃም ደግሞ እንደሚባረክ እግዚአብሔር በአብርሃም ዘር ውስጥ ተቆጥራ በዮሴፍ በኩል ከቆጠራ የምትገባውን እመቤታችን ቅድስት ድንግል ማርያምን ከአብርሃም ዘር መካከል መዘዛትና ኢሳይያስ ስለሷ ተናገረ። የመዳን ምልክት አላት። እመብርሃን እማምላክ ድንግል ማርያም ዛሬ ኢየሱስ ተወለደ የሚለውን ብዙ ቤተ እምነቶች ይናገራሉ። ከማን ተወለደ የሚለው ግን ትዝ አይላቸው። እንዴት ተወለደ የሚለው ግን ትዝ አይላቸው። ቀድሞ ኢሳይያስ በትንቢቱ ምዕራፍ 7 ቁጥር 14 ላይ ጌታ ራሱ ምልክትን ይሰጣቸዋል። አቤት ምልክቷ ስታምር! የጽድቅ ምልክት ናት ጎበዝ። የሕይወት እንጀራ መገኛ መሶብ ናት። ሙዳየ መና ናት። ያቺ ምልክት የተባለች በኖህ ዘመን እግዚአብሔር እንዲያደረገ
ምድሪቱን የተቆጣው በምንድን ነው? በኖህ ዘመን ንገሩ፣ አረ ንገሩ። በውሃ ነው። እግዚአብሔር በውሃም ያድናል፣ እግዚአብሔር በውሃም ያጠፋል። እግዚአብሔር በዚያ ዘመን 120 ዘመን አለን እያሉ እግዚአብሔር ሰፍሮ ዘግኖ በሰጣቸው ዘመን እግዚአብሔርን የበደሉ እነዚያ ሰባት ካት የተባሉ እነዚያ ሰማኖ የተባሉ እግዚአብሔር በውሃ ካጠፋ በኋላ ኖህን በመርከቢቱ ሰወረው ይላል። መሰወሪያ መርከብ ናት እማምላክ ድንግል ማርያም። ኖህ ተሰወረባት። 3 ክፍል ያላት መርከብ እመቤታችን ንጽሐ ሥጋ አላት፣ ንጽሐ ልቡና አላት፣ ንጽሐ ሕሊና አላት። ድንግል ማርያም እነሆ መሰወሪያችን ናት። ያ የጥፋት ውሃ ላይ ደረሰ ይልና እግዚአብሔር ከኖህ ጋር የምህረት ቃል ኪዳን ገባ። ምን አደረገ? ቀስተ ደመናን በሰማይ ላይ ተከለ። እስኪ አሁን ቀስተ ደመናን ተመልከቱና ልክ ቀስተ ደመና ሲዘረጋ ለምድር ለሰማይ የከበደ ዝናብ መጥቶ እንደመጣ ነው የሚወርደው። ይወርዳል እንደሱ ሲሆን ያልፋል፣ ካልሆነ ካፍ አድርጎ ይሄዳል። እመቤታችን መዓት እንዳይወርድብን የምህረት ቃል ኪዳን ሰነዳችን ናት ድንግል ማርያም እናታችን። የቀደመችው ሔዋን ዕፅን አይታ ፍሬውን በልታ ኃጢአትን ጸንሳ ሞትን ወልዳለች። ዳግማዊቷ ሔዋን እማምላክ ወላዲተ አምላክ ድንግል ማርያም እግዚአብሔርን ሰምታ ፈጣሪን ጸንሳ ሕይወትን ክርስቶስን ወልዳልናለች። ለዚህ ነው ሊቁ በሔዋን ምክንያት ከገነት ወጣን አለ። በማን ምክንያት? ደግሞም በሔዋን ምክንያት በዳግሚት ሔዋን ምክንያት በድንግል ማርያም ደግሞ ወደ ወጣንበት ርስታችን ተመለስን። ከሷ እሺ ጀልቀበ ሔዋንን ባኔራ እሺ ለመፋ ከንታተ ሔዋንን ሞጀነተት ደብኔራ ኡልፍነ ኬኘራ ጉለንታ ኬኘራ ከንገዲ ቡኔ ቱረጆሌ ዋቀዮ ማልቱስ ነጃይ በሴተኒ ሆዱን ነመገመቺሱ በየለፋራ ደበሜቱ ተስፋ ብቻ ነበር ነቢያት ሲናገሩ የነበረ። ጅል ካሪ አምላክ እያሉ የሚያነሳንን ብርሃን ይምጣ ጽድቅ ይምጣ፣ እነሆ እውነትን የሚናገርልን ከመርገም የሚታደገን ይምጣልን እያሉ ነቢያት አባቶቻችን በብዙ ትንቢታዊ ጸጋ ውስጥ ሆነው በሩቅ እያዩ የሩቁን አቅርበው ተናገሩ። ኢሳይያስ ያንን ብርሃን ተናገረ። በጨለማ የሄደ ሕዝብ አለ። በምን የሄደ ሕዝብ? አረ ንገሩ፣ በምን የሄደ ሕዝብ? ልጅነትን ማጣት እኮ ጨለምተኝነት ነው። ክብርን ማጣት እኮ ጨለምተኝነት ነው። ሕይወትን ማጣት እኮ ጨለምተኝነት ነው። ከልጅነት ወደ ባርነት መሄድ በላይ ጨለማ የለም። ከእግዚአብሔር ከመለየት በላይ ጨለማ የለም። በጨለማ የሄደ ሕዝብ ብርሃንን አየ። ሰብሊዱ ከነጌሰ ዴማቱሬ ኢፋ አርገቴ ጋዲሰ ዱአ ጀለስ ከንቱረኔ ኢሳንገረ በቆናት ባአኔ ነገርን ጉዳ ዋቀዮን አባተው። ስለዚህ የእግዚአብሔር ልጆች የዛሬዋ ዕለት በኩረ ዕለት በኩረ ዘመን ትባላለች። የዛሬዋ ዕለት አንድ ተብሎ የቀን አቆጣጠር ቁልቁል ሳይሆን ሽቅብ የተቆጠረበት የሰው ሕይወት ቁልቁል ወደ ሲኦል ሳይሆን ሽቅብ ወደ ገነት ያመራበት ዓመተ ምሕረት ተብሎ አንድ ተብሎ የተቆጠረበት ነው። እልል በሉ ወገኔ፣ አመስግኑ ወገኔ። እነሆ መንጋቸውን ሲጠብቁ በዚያች በይሁዳ ቤተልሔም በታናሺቱ መንደር በዓይን በከፋች በአፍንጫ በከረፋች መንጋቸውን ሲጠብቁ ያደሩ እረኞች ነበሩ ይላል። አሁን ወደ ምድር የመጣው ንጉሠ ሰማይ ወምድር ነው። እነ ሄሮድስ ደግሞ ምድራዊ ንጉሥን ተቆናጠዋል። እሱ ወደ ምድር በተገለጠ ጊዜ ሮማውያን ነገሥታት አይሁድን አስጨንቀዋል። ማነው ሮማዊ ንጉሥን ተዋግቶ ድል የሚነሳልን እያሉ እየተጨነቁ ነበረ። ትዝ ይላችኋል ወንጌል ምዕራፍ 24 ቁጥር ጀምሮ የኤማውስ መንገደኞች ሉቃስና ቀለዮጳ በመንገዳቸው ሲናገሩ እነሆ ከሮማውያን ነገሥታትና ጦር ነፃ ያወጣናል ብለን ተስፋ አድርገን ነበረ። ነገር ግን ደበደቡት፣ ሰቀሉት እያሉ ያወሩለት
እሱ ከሚታየው ስጋና ደም ከለበሰው ከምድራዊ ንጉሥ ጋር እነሆ ከሱ ነፃ ሊያወጣን አይደለም፣ ከጥልቁ ኃይል ከጨለማው አበጋዝ ምድሪቱን በድንዛዜ በሞትና በባርነት ከተቆጣጠረው ከቤልዜቡል ከአጋንንት ጭፍሮች ነፃ ሊያላቅቅ ምርኮን ሊያስለቅቅ የመጣ ጌታ ነው። ክብርና ምስጋና ለስሙ ይሁን። ይገርማችኋል የእግዚአብሔር ልጆች፣ አሁን በዚህ ጊዜ መላእክቱ ሲመጡ እረኞች በሜዳ ተጥለዋል። እረኛ በነገራችሁ ላይ ጠባዩ በነፍሱ ተወራርዶ መንጋውን መጠበቅ። የእረኛ ስራ በጅራፍ መምታት አይደለም። ኢትዮጵያ ውስጥ ትንሽ ተገላቢጦሽ የሆነ ይመስላል። መንጋው ከፊት አይቀድምም፣ ከፊት ይቀድማል፣ እረኛ ከኋላ ይከተላል። እስራኤል ሀገር ግን እንደሱ አይደለም። እረኛ ከፊት ይቀድማል፣ ከዚያስ በጎቹ ይከተሉታል። ኖላዊ የሚባል ሰንበት በዚህ ሰሞን አሳልፈናል። በኖላዊ ሰንበት ላይ ጌታችን እኔ በጎቼን በድምፅ በስማቸው ጠራቸዋለሁ አለ። በምናቸው? አረ በምናቸው? ሰው የማያውቃቸው ሁሉ እግዚአብሔር በሰማይ መዝገብ ያውቃቸዋል። በስማችን ይጠራናል። በስሜ ይጠራቸዋል፣ በስማቸው ጠራቸዋለሁ። እነርሱም ደግሞ አለ ድምፄን ያውቃሉ፣ ይከተሉኛል። እባካችሁ የቤተክርስቲያንን ድምፅ አውቃችሁ ቤተክርስቲያንን ተከተሏት። አሁን ቱሪናፋውን በየፌርማታ የሚነፋው እንደው የፈለገው ነገር የሚናገረው አንዳንድ ጊዜ ምጥ ለልጇ አስተማረች፣ ማነው ልጅ ለእናቷ ምጥ አስተማረች እንደሚባል እንዳይሆንብን። መንገደኞች እናንተን ሲነግሯችሁ እናንተ ቤተልሔም እንደረኞች ደርሳችሁ ስትመጡ እቺ ቤተክርስቲያን እቺ አምሳለ ቀራንዮ ይሆናል። ከጀርባ ወደ ምስራቅ ብትሄዱ ደግሞ ቤተልሔምን ታገኛላችሁ። ከልደቱ እስከ ስቅለቱ ደግሞ እስከ ዕርገቱና እስከ ዳግም ምጽአቱ ታሪኩን ዶጉሳ ነፍስ ዘርታበት የምታመልክ ብትኖር የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ። ኢየሱስ እስከነ ሙሉ ክብሩ ተስሎባት የተገኘባት። እኛ የገላትያ ሕዝቦች አይደለንም። ከፊታችን ተስሎ ብቻ ሳይሆን ዛሬ በልባችን ተስሏል። ልደቱ፣ ጥምቀቱ፣ ስቅለቱ፣ ትንሣኤው፣ ዕርገቱ፣ ዳግም ምጽአቱ በውስጣችን የተሳለብን ሕዝቦች ነው። ከናፊጆን ዋቀዮ እርገሞን ዋቀዮ ሰሚራ ገድቦኒ ትክሶት አርገተኒ እሳንድሬ ረት ገተመኒ ጅሩ ትክሶኒ አልከን ኬሰ ዱከነ ኬሰ ሎንሳኒ ትክሳቡለኒ ጀዳ ጊፍቲን ከኛ ቁልቁሌቲን ድሩቤ ማርያም ኢልመ ዲራ ከነደውፍ ጀቻ በራ አውግስጦስ ቄሳር ለካአሙራፍ ደምደ ጎፍታን ከኛ ገልሜ ሰሚረቲኑ ለካውዳፍ ገልሜ ለፋረት ለዱፌኑ ለካሜ ጅራ እኒ ገልሜ ሳትኑ ለካይ ገልሜ ከኛ ጥሩፌ ለካሜ ላላ ሃቲ ከኛ ደውፍ ጀቻ ጋፈ ገረ ወረመነ ቤተልሔም ደምዱ መንነማ ኬሱማ ዳንጉቴ ጅራ አረስ ለጴነ መባየ ዋን ኬሱማ ዳንጉቴ ጃለል በየቱ ጅብ ኬሱማን ሴኔ ጅራ ኢፍኒ በየቱ ዱከን ሴኔ ጅራ እመቤታችን ልትወልድ ባለች ጊዜ የመውለጃዋ ጊዜ ደረሰ ይላል። እስኪ በሉላችሁ የመውለጃዋ በማርያም ተናገሩ። የመውለጃዋ ጊዜ ደረሰ። ምን ደረሰ? አረ ምን ደረሰ? አረ ምን ደረሰ? ጊዜው ደረሰ። የዲያብሎስ ጊዜ አበቃ በሉ እስኪ። አረ ማርያምን ዲያብሎስ ይስማ በደንብ ንገሩልኝ። የዲያብሎስ ጊዜ በሉ አበቃ። የእግዚአብሔር ጊዜ ጀመረ። የምህረት ጊዜ ጀመረ። የጽድቅ ጊዜ ጀመረ። ክብር ለአምላካችን ለእግዚአብሔር ይሁን። የጨለማ ጊዜ የተቋጨበት ብርሃን ደግሞ የወጣበት ዕለት ነው። ኢሳይያስ ይችን አስታውሶ ምን አለ? በጨለማ የሄደ ሕዝብ ብርሃንን አየ። ማን ነው ብርሃን? ማን ነው ብርሃን? ኢየሱስ ክርስቶስ በሉ እስኪ። ማን ነው ብርሃን? የዮሐንስ ወንጌል ምዕራፍ 8 ቁጥር 12 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ስትመለከቱ ዮሐንስ መጥምቀ መለኮት ስለ ብርሃን እየመሰከረ መጣ፣ እሱ ግን ብርሃን አልነበረም ይላል። ብርሃንን ለተቀበሉት ግን የብርሃን ልጆች ይባሉ ዘንድ ስልጣን ሰጣቸው አለ። እዚህ ዮሐንስ 8:12 ላይ ደግሞ ሲናገር ጌታ እንዲህ አለ፣ እነሆ እንዲህ ብሎ ተናገረ፣ እኔ የዓለም ብርሃን ነኝ። የማን ብርሃን? ይሁን ወዳጄ፣ እናንተና ሀገር ጨልሞ እዚህ ጋር በር አትልም። በክርስቶስ ጥላ ስር ያለ ሁሉ በብርሃን ውስጥ ነው ያለው። ክብር ለአምላካችን ለእግዚአብሔር። ስለዚህ እረኞች በሜዳ ሆነው ተጥለው፣ መቼስ እረኛን የሚያስበው የለም።
እረኛ የበጎቹን መጥገብ የላሞቹን እነሆ በጥላ ስር መሆን ብቻ ነው የሚከታተለው። እነዚህ እረኞች ግን ጨልሞባቸዋል። በጨለማው ሰዓት መንጋውን በሜዳ እየጠበቁ እያለ እነሆ እመቤታችን ወላዲት አምላክ ድንግል ማርያም ይህንን ለሰማይና ለምድር እነሆ ሰማይ ዙፋኑ ትሆን ምድር መርገጫው ትሆን ዘንድ እነሆ በጸጋውና በምሕረቱ ካልሆነ በስተቀር የማትችለውን ሰባቱ የእሳት መጋረጃዎች በውስጧ መቅደስ ሆና የተጋረደላት እመቤታችን ድንግል ማርያም ፈጣሪዋን ቅዱስ ቄርሎስ እንደተናገረ ድንግል ፈጣሪዋን ምን አለችው? ምን አለችው? እሱም የፈጠራትን እናት አደረጋት እንዳለ እመቤታችን ልትወልድ ስፍራ ስጡኝ ብትል ቤተልሔማውያን ቤታቸው በእንግዳ ተሞላ። ይሰማል? ይሰማል ወይ? ለማን ነው ቦታ ያጡት? ኧረ ከፍ አድርጉልኝ። ለማን ቦታ አጡ? ለእሷ ቦታ ሲያጡ ለማንም ደግሞ ቦታ አጡ ማለት ነው። ለኢየሱስ ክርስቶስ ለምትወልደው መድኃኒት እኮ ነው ይዛ የመጣችው። እሷ እኮ የመድኃኒቱ ፋርማሲ ናት። ክብር ለአምላካችን ለእግዚአብሔር። ይኸውላችሁ የሚወለደው ለብዙዎች የሚሆን ነው፣ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እንነግራችኋለን አሉ መላእክት ከሰማይ መጥተው። ታላቅ የምስራች ለማን ሁሉ የሚሆን ደስታ። ኧረ በማርያም ለማን ሁሉ? ለገጠሬ ለከተሜው አላለም፣ ለሰው ሁሉ የሚሆን ደስታ። ደስ ይበላችሁ አማኑኤል ነው። ልትወልድ ደርሳ ስፍራ አጡላት። ከዚያ በኋላ ለሰው የመጣው ጌታ ከሰው ዘንድ ስፍራ አጣ። እመቤታችን ይዛው በጎለ እንስሳ ገባች፣ ወደ እንስሳት በረት ሄደች። በጣም እዚህ ጋር በደንብ እንድትረዱኝ እፈልጋለሁ። ጌታ ሊወለድ በደረሰ ጊዜ በዚያች በእንስሳት በረት ውስጥ እስካሁን የእንስሳትን በረት በህሊናችሁ ሳሉ ምን ይመስላል ነው? አይደለም ለመኝታ ለቁመት ይመቻል? በማርያም ይመቻል? አይመችም። ቆሽሿል፣ አይመችም። የኔ ቢጤዋ እኮ ሎቱ ስብሐት አትመርጥም ያንን ስፍራ። እኛ እንኳን እንዳቅማችን በክሊኒክና በሆስፒታል አይደል እንዴ? ወይ ደግሞ በአማረ መኝታ ክፍል አይደል እንዴ የተወለድነው? ጌታ መጣ። እመቤታችን ከሰው ስፍራ ብታጣ ለሰው ስፍራ ያለውን ጌታ ይዛ ከእንስሳት ማደሪያ ገባች። ስትገባ ሁለት እንስሳት ነበሩ። ስንት እንስሳት ነበሩ? ይብቃን እንዴ? ደከማችሁ? እንቀጥል ትንሽ። ሁለት እንስሳት ነበሩ። ገሚሶቹ በቀንዳቸው የሚዋጉ ነበሩ። ገሚሶቹ ደግሞ እነዚህ በቀንዳቸው የሚዋጉ ከብቶች ላሞች ናቸው። ገሚሶቹ ደግሞ በእግራቸው የሚራገጡ ነበሩ። እነዚህ ደግሞ አህዮች ናቸው። አህያ እንደው ስናስባት በእኛ ዘንድ ክብር የሌላት እንስሳ ብትኖር እሷ። እንደሷ የሚያገለግል የለም፣ እንደሷ የሚናቅ የለም። በተናቀው ላይ ደግሞ ክብሩን መግለጥ እግዚአብሔር ልማዱ ነው። ክብርና ምስጋና ለስሙ ይሁን። እነዚህ ሁለቱ ወገኖች የማይስማሙ ናቸው። እኛም በዚያ ዘመን ሕዝብና አሕዛብ፣ አይሁድና ሳምራዊ፣ ያመነ ያላመነ፣ ግሪካዊና አይሁድ እየተባባሉ ሰዎች እናናቁ ነበረ። በበረት በምትመሰለው በዚች ዓለም ላይ ሰዎች ይገፋፉ ነበረ። ክርስቶስ በእንስሳቱ በረት ውስጥ ተወልዶ በዓለም በረት ውስጥ ያለን እኛን የሰውን ልጆች እንዴት አድርጎ እንዳስተማረን ተመልከቱልኝ። እነዚህ የማይግባቡ እንስሳት ድንግል ማርያምን ሲያዩዋት ክብ ሰሯት። እኛም ድንግል ማርያምን ከበናት እኮ ነው ጌታን የምናመልከው። ክብርና ምስጋና ለአምላካችን ለእግዚአብሔር። እመቤታችንን ከበናት እናመሰግናታለን፣ ይገባታልና በሉ እስኪ እመቤታችንን በሉ። ከበናት እናመሰግናታለን። እርሷ በሉ የንጉሡ ዙፋን ናት፣ የእግዚአብሔር ከተማ ናት። አምላክን ደስ ይለኛል። የማን ከተማ? አረ ነገሩ የማን ከተማ? የእግዚአብሔር ከተማ። አንተ ከተማ እንኳን ትከበር የለ ለከተማ እኮ ስትነከበር እንዲህ ወለቴያችንንማ ባይናችን መጣችሁ አለንም እንዴ? አረ በወለቴ ትደራደራላችሁ። ከፍ ሲል ደግሞ በአዲስ አበባ፣ ከፍ ሲል ደግሞ በኢትዮጵያ፣ ከፍ ሲል በአፍሪካ ሲሆን ደግሞ በዓለምም አንደራደርም። ምክንያቱም ሰው ነው የሚኖርበት። ማን ነው የሚኖርበት? ሰው የሚኖረው በአንተ ሰፈር ብቻ ነው እንዴ? ነው እንዴ? ሰው እኮ በዓለም ይኖራል። ጌታ ደግሞ ለማን መጣ? ለሰው ሁሉ በሉ እስኪ። ለማን ሁሉ?
ለሰው ሁሉ ከበቧት። እንስሳትም በቤታችን ከበቧት። የሚራገጠው የሚዋጋው አይደል? ምን የሚለው አረ በማርያም ምን የሚለው የሚራገጠው የሚዋጋው ቀንዷ ፓራላይዝ ሆነ ላሚቱ መዋጋትን ተወች። ምክንያቱም ውጊያን የሚችል መጥቷል። ውጊያን የሚችል የሚታየውን የማይታየውን የሚያሳግስ ማለት ነው። ምን የሚያራግጥ ምን የሚያዋጋ አለ? እነሱ ሲተው ወደኛ ተጋባ። መድኃኒዓለም ይማረ። አረ ይማረ። ለእነሱ ማን የተወለደው? አረ ለማን ነው? ምን ነው ተዋጋን ታዲያ? ምን ነው ተራገጥን ታዲያ? እግዚአብሔር እጆቻችንን እግሮቻችንን ሰልፍ ያስተምርልን። እሱን የምናከብርበት እሱ የሚነግስበት ይሁንልን። የሚገርማችሁ እሱ ሲወለድ እመቤታችን ዓለምን ጸጋ የሚያለብስ ጌታ የምታለብሰውን አታጣም። እዚህ ላይ ያኛው አዳም የሚለብሰውን አጥቷል። ይሄኛው ደግሞ ቤዛ ሊሆን መጥቷል። የአዳምን እርቃን እሱ ማጣጣመው። ያንተ እርቃን የኔ እርቃን ነው፣ እኔ ጸጋዬን አለብሳለሁ አለ። እሱ እዚህ እርቃኑን ሲሆን ዓለም ጸጋ ለበሰ። ክብርና ምስጋና ለስሙ ይሁን። የሚገርማችሁ ነገር ወዲያው ጌታ እንደተወለደ እመቤታችን በጨርቅ ተቀለለች። በጸጋ ዓለምን የጠቀለለ ጌታ በጨርቅ ተጠቀለለልን። ቅድም በዝማሬው እንደሰሙ እነዚህ እንስሳት ያላቸውን ገበሩ። ምንድነው ያላቸው? ማን ነው ያላቸው? ትናንት እኮ የሚዋጋ ቀንድ ነበራቸው። እሱ እዚህ አይሰማም። ትናንትና እኮ የሚራገጥ እግር ነበራቸው። ንጉሥ በመሃላችን ተወልዶ አሁን ምስጋና ብቻ ማዝነው ነው አሉና እስትንፋስ ማለት ልብስ ብቻ እንዳይመስል ምስጋና ነው። እስኪ እናንተ ምስጋና ይታለ። ከዚያ በኋላ መላእክት ከሰማይ ወረዱ። እመቤታችን በጨርቅ ጠቅልላ ወዲያ እንደወለደች አልወጣችም፣ እዛው ቆየች። አሁን የከብቶቹ በረት ቆሻሻ መጣያ እንዳይመስልህ ተቀይሮ መቅደስ ሆኗል። ንጉሥ ተወልዶበታል። ቤተ መንግሥት ሆኗል። እስኪ እጃችሁን ከፍ አድርጉ። መድኃኔዓለም ሆይ የኔም ልብ የቤተልሔም የእንስሳቱ በረት ይሁንልኝ። አንተ በልቤ ተወለድ፣ መዓዛዬ ይቀየርልኝ፣ ጠረኔ ይቀየርልኝ። የሚዋጋ ልቤ የሚራገጥ ልቤ ምስጋናን የሚያፈልቅ የምስጋና ካዝና ይሁንልኝ። በቃ አስታርኩታ። በቤተልሔም ተወልዶ የእንስሳቱን በረት ጠረኑን ቀየረ፣ ክብሩን ቀየረ። በዙሪያ የጌታ ሞገስ ብርሃን አበራበት። እንስሳቱ በብርሃን ተሞሉ፣ ጨለማው ተቀየረ ይላል። ጨለማው ነገራችን ይቀየርልን። እንስሳቱን የሚጠብቁ በሜዳ ተጥለው እረኞች ጋር ደረሱ መላእክት። እዛ ከደረሱ በኋላ የጌታ ብርሃን የጌታ ክብር በእረኞቹ ዙሪያ ስላበራ መልአኩ ወርዶ የጌታን ክብር ይዞ ስለመጣ በዙሪያቸው አበራ፣ በፍርሃትም ተሞሉ ይላል። ትዝ ይላችኋል፣ አዳም ፈርቷል። ከማን ስለተለየ? አረ ከማን ስለተለየ? የኤማውስ መንገደኞች ወደ ማታ ወደ ቤታቸው ሲሄዱ ፈርተናል፣ አብረህን እደር አሉት። እሱ ወደ ቤታቸው ገብቶ ከባረካቸው በኋላ ሌሊቱ ቀን ሆነላቸውና በኤማውስ ሳይሆን በኢየሩሳሌም ጨለማውን በሕሊናቸው ብርሃን እየተቀጠጡ ወደ ኢየሩሳሌም ተመለሱ ይላል። እናንተም ጨለማ ይዛችሁ መጣችሁ ከልደቱ ደርሳችኋልና ብርሃን ከቤታችሁ ከመንገዳችሁ ከኑሯችሁ ይቆያችሁ። ይሄ ሲሆን ነው መወለዱ የሚገባን። ጠረኑ ተቀየረ፣ ያ የእንስሳት በረት ተቀየረ፣ መቅደስ ሆነ። እኛም እኮ ዛሬ እንደ እንስሳቱ በረት ኃጢአት እኮ አከርፍቶናል፣ አበላሽቶናል። ክፋት እኮ ሌላ አድርጎናል። ኧረ መድኃኔዓለም ዛሬም ፍቅሩን በውስጣችን ሰላሙን በውስጣችን እንዲወለድ ያደርግልን። ፍቅሩ በውስጣችን ከተወለደ ውለታው በውስጣችን ከተወለደ ልክ እንደ ቤተልሔም በረት ከሆነ ዛሬ ልባችን እውነቴን ነው የምላችሁ ዛሬ ነው ልደት ያከበር ነው ማለት ነው። የሚገርማችሁ እረኞቹን አዩአቸውና እንዲህ አሏቸው፣ እነሆ ለሕዝብ ሁሉ የሚሆን አትብሉ አሏቸው። የመጀመሪያ ምን አትበሉ? ምን አትበሉ?
ፍርሃት እኮ ኃጢአት ነው ያመጣብን። በነገራችን ከእግዚአብሔር መለየት ነው ፍርሃትን ያመጣብን። እንዴ ኮሽ ባለ ቁጥር ደንግጠን ድንብርብራችን የሚጠፋው ወደን አይደለም። ስነ ልቦናችን የሚሰርቀን ኃጢአት ወንጀል ሆኖብን እሱ ነው ጉድ የሰራ። ድፍረታችን ግን ዛሬ በቤተልሔም ተወልዷል። በልባችን ይወለድልን። አረ ድፍረታችን ተወልዷል። ብናመልከው የማናፍርበት፣ ብናመሰግነው የማናፍርበት፣ ብናገለግለው የማናፍርበት፣ ብንመሰክርለት የማናፍርበት፣ ተራራውን ሊያንሳፍፍ የሚችል ሰማይን ያለባላ በመባረክት ድምፅ ሰማያትን የሚያርሳቸው ጌታ አሁን ብንሰብከው ብንናገር ታላቁ ደስታችን የምስራችሁ ዜናችን መላእክት ከሰማይ ይዞ የመጡልን እርሱ የማያሳፍረን ድፍረታችን ነው። ክብር ለአማኑኤል አምላካችን ነው። የሚገርማችሁ ክርስቲያኖች እሱ በተወለደ ጊዜ ለእረኞች ተነገራቸው። እኔ ይገርመኛል። ቤተ መንግሥት ሂዶ አልተወለደም። በወርቅ በእንቁ የተሽቆጠቆጠ ቦታ፣ እዛ ቦታ ትንሽ ለመረዳት ችግር አለ። እዛ ቦታ ትንሽ ድሃን የመበደል ቦታ አለ። እሱ ግን ወደ ተጣሉት መጣ። አዳም ወደ ዱር ስለሄደ እሱም በዱር በኤፍራታ ክፍል በምትሆን በቤተልሔም ተወለደ። አዳም ወደ ጫካ ስለገባ ጌታም በዱር ተወልዷል። አዳም እርቃኑን ስለሆነ ዳግማዊ አዳም ክርስቶስ እሱም እርቃኑን ሆኗል። አዳም እርቃኑን ሊሸፍንለት እሱ እርቃኑን ቀራንዮ ላይ ወጥቷል። ስለዚህ ታላቅ ደስታ እንነግራቸዋለን። ዛሬ መቼ እግዚአብሔር ቀናችንን ዛሬን ያሳምርልን። ዛሬ በዳዊት ከተማ መድኃኒት የሆነ እርሱም ጌታ ክርስቶስ እስኪ ምን ብሎላችኋል? እስኪ የተወለደላችሁ አመስግኑ። ክርስቶስ ምን ብሎላችኋል? ኧረ በሉልኝ፣ ምን ብሎላችኋል? ስለዚህ በግል አልተወለደልንም፣ ለዓለም ነው የተወለደው። በግል ሊያድነን አልመጣም። መድኃኒትነቱ ለዓለም ነው። ኃጢአት የሚባል በሽታ ሁሉንም ሰው ታማሚ አድርጎታል። ጌታ ግን የኃጢአት መድኃኒት ሆኖ መጥቷል። እርሱን የበላ እርሱን የጠጣ የተፈወሰ ነው። እሱን የሚያመልክ የሚድን ነው። እሱን አምልኮ የኖረ እሱን ያመነ አምላኬ፣ ጌታዬ፣ መከታዬ፣ አዳኜ ብሎ የሚያምን ካለ እሱ ለሞት አይሰለፍም፣ ለሕይወት የተሰጠ ነው። ወገኖች ዛሬ ታላቁን ዜና የሰማንበት ነው። እኔ እንደው ትምህርቴን ልሰብስብና ቀኑን ሙሉ ብንለው የማልቅብን ነው። አንድ ቁም ነገር ግን ላስጨብጣችሁ እፈልጋለሁ። መላእክት ከሰማይ መልካም ዜና ይዘው መጡ። ምን አይነት ዜና? ምን የሚል? ለሕዝብ ሁሉ በሉት የሚሆን ታላቅ ደስታ የምስራች ልንነግራችሁ መጥተናል አሉ። ይህም ብቻ አይደለም፣ ነግረው ብቻ አይደለም፣ ደግሞ ምስጋና። ሰውና መላእክት አብሮ ዘምረዋል። በብሉይ ዘመን የተወሰኑ ሰዎች መላእክት ተገልጠውላቸዋል። እስራኤልን እንኳን በሚመራበት ጊዜ ሙሴ መልአኩ የተገለጠው ለሙሴ ነው። ለኤልያስ ተገልጧል። ለሶስቱ ሕፃናት ተገልጧል። እንደ ሕዝብ ግን ሆኖ አያውቅም። መላእክት ምስጋናን ይዘው መጡ። ስብሐት ለእግዚአብሔር በሰማያት፣ ምስጋና በሰማይ ለማን? ምሕረትና ሰላም ደግሞ በምድር ላይ ላሉ ለሰው ልጆች ሁሉ። ምሕረት ተወልደዋል፣ ሰላም ተወልደዋል፣ እሱም ክርስቶስ ነው። ስለዚህ መልካም ዜና ይዞ መጡ። በእኛ ዘመን መልካም ዜና ነው ይናፈቀን። ሰበር ዜና በዝቷል። ድንብርብራችንን የሚያወጣ ለሕሊናችን የሚሰቀጥጥ ሰበር ዜና፣ ትንሹም ትልቁም፣ የግል ሚዲያም የህብረቱም የትኛውም ተቋም ሰበር ዜና ይለናል። በዚህ እኮ ተሰባበረ። መልካም ዜና ለማን ሁሉ የሚሆን፣ ኧረ በማርያም ለማን ሁሉ የሚሆን እሱም ምን የሚል ነው? ተወልዶላችኋልማ የዓለሙ ብርሃን ተወልዷል። የዓለሙ መድኃኒት ተወልዷል። የዓለሙ ጌታ ተወልዷል። የዓለሙ መድኃኒት ተወልዷል ማለት ነው። ኦዱ ጋሪ ፉዳቲ ዴማ ኦዱ በሬዳ ፉዳ ዴማ እርገሞን ኦዱ ገመቺሳ ፊደኒ ዱፈኒ ጎፍታን ስኒ ደለቴራ ቆርጭ ስኒ ደለቴራ ፈይሳን ስኒ ደለቴራ ጀረኒ ኡመተት ኢመኒ ጆሌ ዋቀዮ ቲክሶንሲ ኢየሩሳሌም ኬሰ ዴመኒ ኤግዱ ቀንጡረ ለለብዶ ተጣኒ
እረኞችም ሰባኪያን ሆኑ። መድኃኒት ተወልዷል፣ ኑና ተመልከቱ። ቤተልሔም በብርሃን ተሞልታለች። ጠረኗ ተቀይሯል፣ መልኳም ተቀይሯል። የኔና የእናንተ ጠረናችን ተቀይሯል። አሁን እርቃኑን ጫካ ውስጥ የሚውል ሰው ምንም እንደው በሞቴ ምን ሊሆን ይችላል? ሽታው እርቃኑን ልብስ ሳይለብስ ዝናብ፣ ቁር፣ እንደው ብርዱና እንደው ቅጠላ ቅጠሉ የተለያየ ቆሻሻ የሚነቃው ምን አይነት መልክ ሊኖረው ይችላል? ምን አይነት ጠረን ሊኖረው ይችላል? እንደዛ ነበርን እኛ። የከብቶቹ በረት የኔና የእናንተ ልብ ነው። ከፍቶ የነበረ ይሄ ታዋጊው ልባችን፣ ይሄ ተራጋጩ ልባችን የሚያረጋጋ ጌታ በውስጣችን ተወልዶ አመስጋኝ ያደርገን፣ አመስጋኝ ያደርገን። ዛሬ መልካም ዜናው መድኃኒት መወለዱ ነው። መልካም ዜናው ደስታ መገኘቱ ነው። መልካም ዜናው ብርሃን መወለዱ ነው። መልካም ዜና ምሕረት መወለዱ ነው። ምን መወለዱ? ምሕረት። ያመነውም ያላመነውም 2015 ዓመተ ይሄ ካቶሊክ ጋር ሲሄድ ሌላ ይሆናል እንዴ? እስላሙ ጋር ሲሄድ ሌላ ይሆናል እንዴ? ይመኑበትም አይመኑበትም በግዳቸውም በውዳቸውም ዓመቱን ዓመተ ምን ይላሉ? ዓመተ ምሕረት ያደርግልን። የመከረን ያስተማረን እግዚአብሔር ስሙ የተመሰገነ ይሁን።